በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የጻድቃን የሰማዕታት የመላእክት ሁሉ ወዳጆች ይህንን መርሃ ግብር በተለያየ ቦታ በተለያየ ጊዜ በተለያየ ሁኔታ ውስጥ ሆናችሁ የምትከታተሉ ኦርቶዶክሳውያን ወገኖቻችን በሙሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ይክበር ይመስገን። እንደ እግዚአብሔር መልካም ፈቃድ ለዛሬ በዘሌዋውያን ምዕራፍ 19 ቁጥር 2 ላይ ያለውን ኃይለ ቃል መነሻ አድርገን እንማማራለን። የትምህርታችን ርዕስ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ የሚል ይሆናል። እንግዲህ እንደሚታወቀው ይህንን ርዕሰ ጉዳይ ስንመርጥ አሁን ያለንበት ሁለተኛው ሳምንት ቅድስት ይባላል። እንግዲህ በአብይ ጾም ያሉትን ሰንበታት ወይም ደግሞ እሁዶችን ሊቁ ኢትዮጵያዊው ቅዱስ ያሬድ ለየሰንበታቱ ስያሜ ሰጥቶ ለዕለቱ የሚገቡትን ዝማሬዎች ለዕለቱ የሚገቡትን ንባባት በሙሉ እንደሰራ ያው የሚታወቅ ነው። ስለዚህ ለዛሬ ሁለተኛው የፊታችን ያለው ቅድስት ነው። ስለዚህ ቅድስትን በሚመለከት የምንነጋገር ወይም የምንማማር ይሆናል። እንግዲህ እንደ መግቢያ እንዲሆነን ቅዱስ ማለት ቀደሰ ከሚለው ግስ የተወሰደ ነው። ቅዱስ ማለት ልዩ፣ ክቡር፣ ጽሩይ ተብሎ ይተረጎማል። ስለዚህ ቅድስት የሚለው በሴት አንቀጽ የተለየች፣ የተከበረች፣ የተባረከች፣ የጸናች፣ የነጻች ተብሎ ሊተረጎም ይችላል። እንደምታውቁት የመጀመሪያው ሳምንት ዘወረደ ነው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት መውረዱ ከእመቤታችን ከቅድስት ድንግል ማርያም መወለዱ የሚነገርበት ነው። ሁለተኛው አሁን ያለንበት ሳምንት ደግሞ ቅድስት ይባላል። እንግዲህ የዚህ ሳምንት መደበኛ ትምህርት የሚሆነው ደግሞ በቅድስና ዙሪያ ይሆናል ማለት ነው። ስለ እግዚአብሔር ቅድስና፣ ስለ እመቤታችን ስለ ቅድስት ድንግል ማርያም ቅድስና፣ ስለ ቅዱሳን በአጠቃላይ ቅድስና የሚነገርበት፣ ስለ ከበረችው ሰንበት ቅድስና የሚነገርበት ሳምንት ነው። ስለዚህ ይህንንም በማስመልከት እኛም ይህንኑ አብነት አድርገን ስለ ቅድስና እንነጋገራለን። እንግዲህ በቤተ ክርስቲያናችን የሚነበበው ወንጌል፣ የሚሰበከው ምስባክ፣ የሚነበበው የሐዋርያት ሥራ፣ ሌሎቹም የቅዱስ ጳውሎስ መልእክታትም ከሌሎች ከሰባቱ መልእክታትም የሚነበቡት ከዚህ ጋር ስምም እንዲሆኑ ተደርጎ ለዕለቱ ተስማሚ ተደርጎ በዚህ ሳምንት ይነበባል። ስለዚህ እኛም በዛሬው ትምህርታችን አብነት አድርገን በዋናነት ክብር ይግባውና የአምላካችን እግዚአብሔርን ቅድስናውን እንነጋገራለን። የዚህ ትምህርት መሰረታዊ ዓላማ የሚሆነው የእግዚአብሔርን ቅድስና ተረድቶ ለሰው ልጆች ቅድስና የተገባ የተሰጠ የተፈቀደ ነገር እንደሆነ በማስረዳት ለቅድስና ምን እናድርግ፣ ለቅድስና እንድንበቃ ምን እንስራ የሚያሰኝ ትምህርት እንዲሆን እንጠብቃለን። የሚያስተምር እግዚአብሔር ነው። እግዚአብሔር አምላክ እንዲያስተምረን የእርሱ መልካም ፈቃድ ይሁን። እንግዲህ ወደ ሰፊው ጉዳይ ከመግባታችን በፊት እየለየን መሄድ ስለሚያስፈልግ በቤተ ክርስቲያናችን የቅድስና ጉዳይ ሲነገር በዋናነት በሁለት ወገን ተከፍሎ ይነገራል። የመጀመሪያው የባህርይ ቅድስና ነው። ሁለተኛው ደግሞ የጸጋ ቅድስና ነው። እንግዲህ እንደሚታወቀው ባህርይ ማለት የአንድ ነገር መታወቂያ፣ መገለጫ፣ መለያ ማለት ነው። ባህርይ የአንድ ነገር መታወቂያ፣ መለያ፣ መገለጫ ማለት ነው። ስለዚህ ይሄ መታወቂያ፣ መለያ፣ መገለጫ የሆነ ነገር ለእግዚአብሔር ማንም የሚሰጠው ማንም የሚያበድረው አይደለም። እግዚአብሔር በባህሪው ቅዱስ ነው። ስለዚህ ባህሪን መነሻ አድርገን ስንነጋገር የእግዚአብሔር ባህሪያት በብዙ መልኩ ይገለጣሉ። እግዚአብሔር አምላክ በገለጠላቸው መጠን ቅዱሳን አባቶቻችን ሊቃውንቱ ባስረዱን መጠን እጅግ በጣም በበዛው የእግዚአብሔር ባህሪ ተገልጧል። ከነዚህ የእግዚአብሔር ባህሪያት አንዱ እና ዋናው ቅድስናው ነው። አንዱና ዋናው ቅድስናው ነው። እግዚአብሔር አምላክ ቅዱስ ነው። ይሄንን ቅድስናውን
ማንም የሰጠው ከማንም ያገኘው ግን አይደለም፣ የራሱ ቅድስና ነው። ስለዚህ ቅድስና የእግዚአብሔር የባህሪው እንደሆነ መረዳት ይገባል። ከማንም ያልተሰጠው ከማንም ያላገኘው የራሱ መገለጫ የራሱ መታወቂያ ነው። ለዚህ ነው በሊቀ ነቢያት በቅዱስ ሙሴ አድሮ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ የተናገረው። ስለዚህ እግዚአብሔር አምላክ በባህሪው ቅዱስ ነው፣ በባህሪው ቅዱስ ነው። ስለዚህ ይሄ ቅድስናው የራሱ ገንዘብ ነው፣ የራሱ ገንዘብ ነው። ከማንም ያላገኘው ከማንም ያልተቀበለው የራሱ ገንዘብ ነው ቅድስና። ኦሪት ዘጸአት ምዕራፍ 15 ቁጥር 11 ላይ ኦሪት ዘጸአት ምዕራፍ 15 ቁጥር 11 ላይ አቤቱ በአማልክት መካከል እንዳንተ ያለ ማን ነው ይላል። እንግዲህ አማልክት የሚላቸው ሰዎች በፈቃዳቸው የሚያመልኳቸው፣ ምክንያቱም እግዚአብሔር ነፃ አምላክ ስለሆነ እንጨት ጠርበው ድንጋይ አለዝበው እናመልካለን የሚሉትን አስገድዶ አምልኩኝ አይልም። ስለዚህ እነዚህ ሰዎች ከሚያመልኳቸው አማልክት ግን የተለየ ነው እግዚአብሔር። ስለዚህ አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በቅድስና የከበረ እንዳንተ ያለ ማን ነው ይላል። አያችሁ፣ በቅድስና እንደ እግዚአብሔር የከበረ ማንም የለም። በቅድስና እግዚአብሔርን የሚያህል ከእግዚአብሔር ጋር ሊተካከል የሚችል የለም። ለምን? የእግዚአብሔር ቅድስና የባህሪ ቅድስና ነው። ከማንም ያልተገኘ የራሱ ገንዘቡ የሆነ ነው የእግዚአብሔር ቅድስና። መዝሙረኛው ቅዱስ ዳዊትም በመዝሙር 98 ቁጥር 5 ላይ መዝሙር 98 ቁጥር 5 ላይ አምላካችንን እግዚአብሔርን ከፍ ከፍ አድርጉት ይላል። አምላካችን እግዚአብሔርን ከፍ ከፍ አድርጉት ለምን? ቅዱስ ነውና ይላል። ቀጥሎ ቅዱስ ነውና ወደ እግሩ መረገጫ ስገዱ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ ነው። ቅድስና የባህሪ ገንዘቡ ነው። ይሄ የባህሪ ገንዘቡ የሆነ ቅድስና ስግደት፣ አምልኮ የሚገባው ቅድስና ነው። ይህንን ልብ ማለት ያስፈልጋል። ስለዚህ የእግዚአብሔር ቅድስና በብዙ መልክ ሊገለጥ ይችላል፣ በብዙ መልክ ሊነገር ይችላል። ነገር ግን ለዚህ ትምህርት እንዲሆን ሁለት አበይት ጉዳዮችን ማንሳት ይቻላል። የመጀመሪያው ነገር እግዚአብሔር አምላክ ስሙ ቅዱስ ነው። እግዚአብሔር አምላክ ስሙ ቅዱስ ነው። ምን ማለት ነው? እግዚአብሔር ያሉት ስሞች ባህሪውን የሚገልጡ ስሞች ናቸው የእግዚአብሔር ስሞች። እነዚህ ባህሪውን የሚገልጡ ስሞች ደግሞ ቅዱሳን ናቸው ስሞቹ ራሳቸው። እግዚአብሔር የሚለው ስም፣ ኤሎሄ የሚለው ስም፣ አምላክ የሚለው ስም፣ አዶናይ የሚለው ስም፣ ሌላውም የእግዚአብሔር ስም ምን አይነት ስም ነው? ቅዱስ ስም ነው። ስለዚህ ይሄ የእግዚአብሔር ስም ቅዱስ የሆነው የእግዚአብሔር ስም ስግደት፣ አምልኮ የሚገባው ነው። ስግደት፣ አምልኮ የሚገባው ነው። በዚህ በኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ የዚህ የስምን ጉዳይ እንዲህ ተብሎ ተገልጿል። ኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ የእግዚአብሔርን የአምላክን ስም በከንቱ አትጥራ ይላል። የእግዚአብሔርን የአምላክን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያድነውምና ይላል። ኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ የእግዚአብሔር የአምላክን ስም በከንቱ አትጥራ፣ የእግዚአብሔር ስሙን በከንቱ የሚጠራውን ከበደል አያድነውምና ይላል። ስለዚህ የእግዚአብሔርን ስም እንዲሁ ማንጠራው ለምንድን ነው? ቅዱስ ስለሆነ ነው። ስሙ መዳኛ ስለሆነ፣ ስሙ ፈውስ ስለሆነ፣ ስሙ በራሱ ሰዎችን ከጭንቅ ከመከራ የሚያረጋጋ የተቀደሰ ስም ስለሆነ ነው። ስለዚህ እግዚአብሔር ቅዱስ ነው። ቅዱስ ስለሆነ እንዲሁ ስሙን አንጠራም። ስሙ መድኃኒት ነው፣ ሰዎችን የሚያድን መድኃኒት ነው። በዚህ በሐዋርያት ሥራ ምዕራፍ 3 ላይ ከመንፈስ ቅዱስ መሰጠት በኋላ ሐዋርያት አንድ የታመመ ሰው አግኝተው ጠይቀውታል። እና ያ የታመመው ሰው ግን ይፈልግ የነበረው ሀብት፣ ንብረት፣ ንዋይ የሚሰጡት ወርቅ፣ ብር የሚሰጡት መስሏቸው ነበር። በዚህ በሐዋርያት ሥራ ምዕራፍ 3 ከቁጥር 6 ጀምሮ ስታነቡ እንዲህ የሚል ኃይለ ቃል አለ። ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው ይላል። ቅዱስ ጴጥሮስ ነው ይህንን ያለው። በማን ስም? በናዝሬቱ በኢየሱስ ክርስቶስ ስም።
ይሄ የእግዚአብሔር ስም ነው፣ የሥጋዌ ስም ነው ይሄ ስም። ስለዚህ ይሄ ስም መድኃኒት ሆኗል። ቀጥሎ ምንድን ነው የሚለው? ተነሳ ተመላለሰም ይላል። ስለዚህ ስሙ ስለተጠራ በስሙ ተመላለስ ስለተባለ ታሞ ተኝቶ የነበረው ሰው ተነስቶ መመላለስ ችሏል። ዘሎም ቆመ ነው እንደውም የሚለው። ስለዚህ የእግዚአብሔር ስም ፍጹም ቅዱስ ነው። ስለዚህ ለዚህ ለቅድስናው የሚገባውን ክብር መስጠት ያስፈልጋል። ለዚህ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ለስም አጠራሩ ክብር ይግባውና ስንል ስሙ ቅዱስ ስለሆነ ነው። በልብ መታመኑ ከፍ ከፍ ይበልና የምንለው ስሙ እጅግ በጣም የከበረ ቅዱስ ስለሆነ ነው የእግዚአብሔር ስም። ለዚህ ነው ቤተክርስቲያን ስሙን ስትጠራ አክብራ የምትጠራው እንጂ ያለ ምክንያት ልማድ ሆኖ አይደለም። ይሄንን ልብ ማለት ያስፈልጋል። ስለዚህ የመጀመሪያው ቅድስናን የእግዚአብሔርን ቅድስና ስናስብ ስሙን ማሰብ ያስፈልጋል። ሁለተኛው ምስጋናውን ማሰብ ያስፈልጋል። የእግዚአብሔር ምስጋናው ቅዱስ ነው። የእግዚአብሔር ምስጋናው ቅዱስ ነው። መላእክት በሰማይ ቅዱስ 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 እያሉ ያለማቋረጥ እግዚአብሔርን ያመሰግናሉ። ለምን? እግዚአብሔር ቅዱስ ስለሆነ። ስለዚህ የእግዚአብሔር ምስጋና ለማንም አይሰጥም። እግዚአብሔር በሚመሰገንበት መጠን ማንም አይመሰገንም። ለእግዚአብሔር የሚሰጠው አምልኮ ለሌላ አካል አይሰጥም። እግዚአብሔር እግዚአብሔር ስለሆነ፣ እግዚአብሔር በባህሪው አምላክ ስለሆነ ሌሎች ቅዱሳንን የጸጋ አማልክት አድርጓል። ነገር ግን ለእነሱ የምንሰጠው ምስጋና የጸጋ ነው። በኋላ እንመጣለን። የእግዚአብሔር ምስጋና ግን የተለየ ነው፣ ቅዱስ ነው የምንለው ለዛ ነው። ቅዱስ ማለት ልዩ ማለት ስለሆነ በዚህ በትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ ስሜም ይህ ነው ይላል። እኔ እግዚአብሔር ነኝ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም ይላል። ተናጋሪው ራሱ እግዚአብሔር ነው። በነቢየ እግዚአብሔር በኢሳይያስ አድሮ የሚናገረው እግዚአብሔር ነው። ስለዚህ እኔ እግዚአብሔር ነኝ፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም ይላል። ስለዚህ ለእግዚአብሔር የሚሰጥ ምስጋና ለሌሎች አይሰጥም። ለእግዚአብሔር የሚቀርብ አምልኮ ለሌሎች አይቀርብም። በየትኛውም መንገድ ለእግዚአብሔር የምናቀርበውን መስዋዕት ለሌሎች አናቀርብ። መስዋዕት ስንል የቁመት መስዋዕት እናቀርባለን፣ መባ እናቀርባለን፣ ጧፍ ዕጣን እናቀርባለን። እነዚህ ሁሉ መስዋዕቶች ናቸው። ከዋናው መስዋዕት የሚተካከሉ ባይሆኑም ከቅዱስ ሥጋውና ከክቡር ደሙ ማለት ነው። ስለዚህ እነዚህን ሁሉ መስዋዕቶች የምናቀርበው ለእግዚአብሔር ብቻ ነው፣ ለሌሎች አናቀርብም። ለሌሎች ይህንን መስዋዕት አናቀርብም። ስለዚህ እግዚአብሔር በምስጋናው ቅዱስ ነው፣ በምስጋናው ልዩ ነው፣ በምስጋናው ክቡር ነው። ስለዚህ የእርሱ የሆነውን ለሌላ አንሰጥበትም። እኛም በዚህ በዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ በዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ ቅዱስ ዮሐንስ በፍጥሞ ደሴት ሆኖ የተመለከተው ራእይ ነው የምስጋናውን ነገር። ስለዚህ እንዴት አድርገው ሲያመሰግኑት እንደነበረ ተመልክቷል። ቅዱስ 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 የነበረው ያለው የሚኖረው እያሉ ሲያመሰግኑ ተመልክቷል። ስለዚህ ይሄ የነበረው ቅድመ ዓለም የነበረው ዛሬም ያለው ወደፊትም ዓለምን አሳልፎ የሚመጣው ወይም ደግሞ የሚኖረው ፍጻሜ እስከሌለው ጊዜ ድረስ የሚኖር አምላክ እግዚአብሔር ቅዱስ ነው። ስለዚህ ለሱ ምንሰጠውን የምስጋና መስዋዕት ለሌሎች አንሰጥም። ስለዚህ በዚህ በምስጋናው እግዚአብሔር ልዩ ነው እንላለን። ስለዚህ ለእግዚአብሔር የምናቀርበው እርሱ በባህሪው ቅዱስ እንደሆነ ሁሉ እኛም ለእርሱ የምናቀርበው ምስጋና የአምልኮ መስዋዕት ነው ለእግዚአብሔር የምንሰጠው። ለእርሱ በምንሰጠው ልክ ለሌሎች አንሰጥም። እርሱን በምናመሰግንበት ልክ ሌሎችን አናመሰግንም። ይሄንን ለይቶ ማየት ያስፈልጋል። ይሄ ሲባል ግን ቅድስና ለሌሎች አልተሰጠም ማለት አይደለም። የትምህርታችን ርዕስ እርሱ ነው። እኔ አምላካችሁ እግዚአብሔር ቅዱስ እንደሆንኩ ቅዱስ ነኝና እናንተም ቅዱሳን ሁኑ ነው የሚለው። ስለዚህ ቅድስና ለሌሎች ተሰጥቷል። ሰዎች ቅዱሳን እንዲሆኑ፣ ሰዎች ቅድስናን ገንዘብ እንዲያደርጉ፣ ሰዎች በቅድስና እግዚአብሔርን እንዲመስሉ፣ ሰዎች በቅድስና ከእግዚአብሔር እንዲካፈሉ
ከእግዚአብሔር ድርሻ እንዲኖራቸው እግዚአብሔር ፈቅዷል ማለት ነው። እግዚአብሔር ፈቅዷል። ለዚህ ነው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለው። ስለዚህ ከእግዚአብሔር ውጪ ያለው ቅድስና የጸጋ ቅድስና ይባላል። ስለዚህ አንደኛ ያየነው የእግዚአብሔርን ቅድስና ነው። ሁለተኛ የምናየው የጸጋ ቅድስና ነው። የባህሪ ቅድስናና የጸጋ ቅድስና። ስለዚህ ጸጋ ማለት ስጦታ ማለት ነው። ስጦታ ማለት ነው። ይሄንን ስጦታ የሚሰጠው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ማንም የጎደለው የሚመስለው ቢኖር ከእርሱ ይጠይቅ ነው የተባለው። ስለዚህ እግዚአብሔርን በመጠየቅ የተለያዩ ጸጋዎች ይገኛሉ። የተለያዩ ጸጋዎች ይገኛሉ። ከነዚህ ከሚገኙ ጸጋዎች መካከል ደግሞ አንዱ ቅድስና ነው ማለት ነው። ምክንያቱም ቅድስና ለሰው ልጆች የተፈቀደ ሕይወት ስለሆነ ለሰው ልጆች የተፈቀደ ሕይወት ነው ቅድስና። ቅድስናን ገንዘብ እንዲያደርጉ የሰው ልጆች ተፈቅዷል። አስቀድሞ የሰው ልጅ ሲፈጠርም በልዩ ቅድስና በልዩ ንጽሐ ጠባይ ነው የተፈጠረው። የታዘዘውን ትእዛዝ እስኪያፈርስ ትእዛዙን እስኪተላለፍ ድረስ በባህሪው እስኪጎሰቁል ድረስ አዳም በልዩ ቅድስና ነው የኖረው። በልዩ ቅድስና ነው የኖረው። ስለዚህ አስቀድሞም የሰው ልጅ ሲፈጠር ዝንባሌው የህሊናው ዝንባሌ ለቅድስና የሚያደላ ነው። የህሊናው ዝንባሌ ለንጽህና የሚያደላ ነው። የእግዚአብሔር ለሆነው ነገር ፈቃደ እግዚአብሔር ለሆነው ነገር በሙሉ የሚያደላ ነው። ስለዚህ ቅድስና ለሰው ልጅ የተሰጠ ነው። የተፈጠረበትም ዓላማ ይኸው ነው። የሰው ልጅ እግዚአብሔርን ቀድሶ አወድሶ አምልኮ እንደሚገባ ኖሮ ተመላልሶ በቅድስና ኋላም በቅድስና ኑ እናንተ አባቴ ብሩካን ተብሎ እንዲኖር ነው የሰው ልጅ የተፈጠረው። ሲፈጠርም እስከ መቼ ድረስ? እስኪበድል ድረስ፣ እስኪተላለፍ ድረስ። ከበደለ ኃጢአትን ከሰራ ከተላለፈ በኋላ ግን ቅድስና ንጽህና ተለይቶታል፣ ወይም በባህሪው ጎስቁሏል። በባህሪው ጎስቁሏል ማለት ቅድስና ባህሪው ሆኖ የነበረ ወይም በጸጋ አግኝቶት የነበረውን ንጽህና ቅድስና አጥቷል ማለት ነው። ስለዚህ በኋላ በተጋድሎ የሚያገኘው ሆኗል። በዚህ በኤፌሶን ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 4 ላይ ኤፌሶን መልእክት ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ተናጋሪው ቅዱስ ጳውሎስ ነው። መራጩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የተመረጥንበት። ስለዚህ አብ ነው ባለቤቱ። ስለዚህ የመረጠን አብ ነው። በማን መረጠን? በኢየሱስ ክርስቶስ መረጠን። ምን እንድንሆን? አስቀድመን ቅዱሳን እንድንሆን። አስቀድመን ቅዱሳን እንድንሆን፣ በፊቱ ነውር ነቀፋ የሌለብን እንድንሆን አስቀድመን ተመርጠናል። ስለዚህ የሰው ልጅ ቅድስና ተሰጥቶታል። ቅድስናን ገንዘብ እንዲያደርግ ተፈቅዶለታል የሰው ልጅ። ስለዚህ ይሄ ቅድስና ከእግዚአብሔር የተገኘ ቅድስና ስለሆነ ምን እንላለን? የጸጋ ቅድስና እንላለን። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ ቅድም እንደነገርኳችሁ የተፈጠርንበትን ይነግረናል። ለርኩሰት ሳይሆን በእግዚአብሔር በቅድስና ጠርቶናል ይላል። ለርኩሰት ሳይሆን በእግዚአብሔር ለቅድስና ጠርቶናል ይላል። ስለዚህ የተጠራ ነው ለቅድስና ነው። ቅድስናን ገንዘብ እንድናደርግ ተጠርተናል። ቅድስናን ገንዘብ እንድናደርግ ተጠርተናል። ታዲያ እንዴት ነው ቅዱሳን የምንሆነው? ቅድስና እንዴት ነው የሚጠበቅብን ከተባለ እንደ አጠቃላይ ቅዱስ ጴጥሮስ የዚህ በሌዋውያን ላይ ያለውን መነሻ አድርጎ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ ሰምታችኋል ብሎ ያስታውሰናል። በአዲስ ኪዳን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ እንደተጻፈ ሰምታችኋል ብሎ የተጻፈውን ነገር ያስታውሰናል። ስለዚህ ቅዱሳን ደግሞ ምን ሆነው እንዴት ነው ብለን ብንጠይቅ እዛው አንደኛ የቅዱስ ጴጥሮስ መልእክት ላይ የምናገኛለን። በኑሯችሁ ሁሉ ነው የሚለው። ቅድስናን ገንዘብ እንድናደርግ የታዘዝነው በኑሯችን ሁሉ ነው። በኑሯችን ሁሉ፣ በማጣታችንም በማግኘታችንም፣ በመታመማችንም ጤና በማግኘታችንም፣ በሁሉም ነገር ሁሉ ባለን ማህበራዊ ኑሮ ሁሉ ቤተ ክርስቲያንም ከቤተ ክርስቲያን ውጭም ባለ ኑሯችን
በየትኛውም ኑሯችን ውስጥ እግዚአብሔርን እንድንመስል እግዚአብሔርን እንድንገልጠው ታዘናል። በአመጋገባችን፣ በአነጋገራችን፣ በአለባበሳችን፣ በአካሄዳችን፣ በመግባት በመውጣታችን በዚህ ሁሉ ውስጥ ማን እንድንመስል ታዘናል? እግዚአብሔር እንድንመስል ታዘናል። ለዚህ ነው በኑሯችሁ ሁሉ ያለው። ስለዚህ በኑሯችን ሁሉ እግዚአብሔርን እንድንመስል ታዘናል፣ ይጠበቅብናል። ይሄ በነገራችን ላይ ቅድስና ፈቃድ ብቻ አይደለም፣ ትእዛዝም ነው፣ ግዴታም ነው። ውዴታ ብቻ ያለበት ሳይሆን ግዴታም አለበት፣ ትእዛዝ ነው። እግዚአብሔርን ምሰሉ፣ እኔ አምላካችሁ እግዚአብሔር ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ የሚለው ውስጡ ትእዛዝ አለበት። እንፈጽመው እንድንጠብቀው የሚጠበቅ ትእዛዝ ነው ይሄ። ስለዚህ ልብ ማለት ያስፈልጋል። ታዲያ እንዴት ገንዘብ እናድርግ? ቅድስናን እንዴት ገንዘብ እናድርግ ስንል እንደ 3 አበይት ጉዳዮችን ለማንሳት እንሞክራለን። 3 መንገዶችን ማየት መረዳት ያስፈልጋል። አዲስ ትምህርት ግን አይደለም፣ ይሄ የሚታወቅ ነው። የመጀመሪያው ነገር ለቃል እግዚአብሔር መትጋት ነው። ለቃሉ መትጋት፣ ዕለት ዕለት ራስን በእግዚአብሔር ቃል መስታወትነት ዕለት ዕለት ራስን ማየት፣ ዕለት ዕለት ራስን ከቃል እግዚአብሔር አንጻር መፈተሽ። ይሄ የሰውን ልጅ ወደ በጎ ምግባር ወደሚበልጠው ወደ ቀና ወደ ቅድስናው ይመራዋል። ለቃል እግዚአብሔር መትጋት፣ ለበጎ ነገር ሁሉ የተዘጋጀ እንዲሆን ሰው ለምክር፣ ለተግሳጽ ይሄን ለመሰለው ሁሉ የተዘጋጀ እንዲሆን ሁል ጊዜም ራሱን በቃል እግዚአብሔር ማየት አለበት። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 15 ጀምሮ ሐዋርያው ቅዱስ ጳውሎስ ደቀ መዝሙሩ ጢሞቴዎስን የመከረው ይሄንን ነው። አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ብሎ እንዴት ማድረግ እንዳለበት ነግሮታል። ስለዚህ ለበጎ ነገር ሁሉ፣ ለምክር፣ ለተግሳጽ፣ ልብን ለማቅናት ይሄን ለመሰለው ሁሉ ቃል እግዚአብሔር ያስፈልጋል። ቅዱሳት መጻሕፍት ያስፈልጋሉ። ስለዚህ ዕለት ዕለት ቃል እግዚአብሔር ሊገኝባቸው የሚችሉባቸው መንገዶች ሁሉ መፈለግ ያስፈልጋል። በመደበኛው መንገድ ጉባኤያትን መልመድ፣ ከዛ በተጨማሪ ደግሞ አሁን እጆቻችን ላይ ባሉ ስልኮችም በተለያየ መንገድ ትምህርቶች ይመጣሉ። ለፍርድ እንዳይሆኑብን ወደ ቅድስና ሕይወት የሚመሩን እንዲሆኑ ጥረት ማድረግ ያስፈልጋል። ስለዚህ የመጀመሪያው ነገር ዕለት ዕለት ለቃሉ መትጋት ያስፈልጋል። ከዚሁ ጋር ቅዱሳት መጻሕፍትን ማንበብ ይገባል። የሰው ልጅ ያገኘኸውን ብላ ያለው ነቢየ እግዚአብሔር ሕዝቅኤል ይሄንን ነው። ይህን መጽሐፍ ብላ ነው የሚለው። ስለዚህ ቃለ እግዚአብሔርን ከመጽሐፍ ቅዱስ፣ ከገድላቱ፣ ከድርሳናቱ፣ ከሌሎችም መጽሐፍት ማግኘት ይጠቅማል። ይሄ ወደ ምን ያመራል? ወደ ቅድስና ያመራል። አባታችን ቅዱስ እንጦንስ በረከቱ ይደርብንና ለቅድስና ያበቃው አንዲት ቀን የሰማት ወንጌል ናት። ፍጹም ልትሆን ብትወድ ያለህን ትተህ ተከተለኝ እምትለዋን ነው የሰማው። እኛ ብዙ ዘመን ቃል እግዚአብሔርን ሰምተናል። በብዙ መንገድ የእግዚአብሔርን ቃል ስንማር ስናስተምር ኖረናል። ግን ወደ ቅድስና ሕይወት መተናል ወይ? ቅድስናን እየተለማመድን ነው ወይ የሚለው ራሳችንን እንድንፈትሽ እንድንጠይቅ ያስፈልጋል። ስለዚህ የመጀመሪያው ጉዳይ ወደ ቅድስና የሚመራን ቃል እግዚአብሔር ነው። ለቃል እግዚአብሔር መትጋት ያስፈልጋል። ስለዚህ አንድ ሰው ደግሞ ለቃል እግዚአብሔር ሲተጋ ወጣኒ ይሆናል ማለት ነው። ጀማሪ ይሆናል። መውጣት መውረድን ይጀምራል። መንፈሳዊ አገልግሎትን መጋደልን የሚጀምር ይሆናል። ሁለተኛው ንስሐ መግባት ነው። ንስሐ መግባት ነው። እንግዲህ ያለ ንስሐ ምንም ነገር ማድረግ አይቻልም። ሰው ራሱን ዕለት ዕለት ለካህናት እንዲያሳይ ታዟል። ክርስቲያን የሆን ሁሉ ዕለት ዕለት ራሳችንን ለእግዚአብሔር እንድናሳይ ያስፈልጋል። ይሄ ይበልጥ ወደ ቅድስና ስለሚያመራ ይበልጥ ራስን በመፈተሽ ውስጥ እግዚአብሔርን ወደ መምሰል እግዚአብሔርን ወደ ማግኘት የሚመራ ስለሆነ ራሱን ሰው ዕለት ዕለት ለቅድስና ሊያዘጋጅ ይገባል። መጽሐፍ የሚነግረን ይሄንን ነው። በመጽሐፈ ምሳሌ ምዕራፍ 28 ላይ መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ ኃጢአቱን የሚሰውር አይለማም፣ የሚተዋት የሚናዘዛት ግን እርሱ ምሕረትን ያገኛል ይላል። እርሱ ምሕረትን ያገኛል ይላል። ስለዚህ ከእግዚአብሔር ምሕረት የሚገኝበት ቅድስና ገንዘብ የሚደረግበት ሁለተኛው መንገድ ይኸው ነው፣ ንስሐ ነው።
የመጨረሻው። ስለዚህ ሰው ሁለተኛውን መንገድ ሲከተል ወጣን የነበረው ማዕከላዊ ይሆናል። ሶስተኛው ቅዱስ ሥጋውና ክቡር ደሙን መቀበል ነው፣ በሥጋው ደሙ ማተም ነው። ስለዚህ የሰውን ልጅ የበለጠ ወደ ቅድስና እግዚአብሔርን ወደ መምሰል ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ ወደሚለው የሚመራው እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ወደሚለው ወደሚበልጠው ቅድስና የሚያመጣው ቅዱስ ሥጋውና ክቡር ደሙን መቀበል ነው። ስለዚህ ዕለት ዕለት ለዚህ መትጋት ያስፈልጋል። ቅዱስ ሥጋውና ክቡር ደሙ የሚስጥራት ሁሉ መካተቻ ነው፣ የሚስጥራት ሁሉ መደምደሚያ ነው። አባቶቻችን እንደሚሉት እንጨት ተሰብስቦ በልጥ እንደሚታሰረው ሁሉ የምንፈጽማቸው ሌሎች መንፈሳዊ አገልግሎቶች፣ ሌሎች ትሩፋቶች፣ ሌሎች በጎ ነገሮች በሙሉ ማሰሪያቸው ልክ እንደ ልጡ ቅዱስ ሥጋውና ክቡር ደሙ ነው። ቅዱስ ሥጋውና ክቡር ደሙን መቀበል የሰውን ልጅ የበለጠ ወደ ቅድስና ያመጣዋል። ስለዚህ የመጀመሪያው ለቃሉ ሲተጋ ወጣኒ ነው። ሁለተኛው ላይ ማዕከላዊ ይሆናል። ቅዱስ ሥጋውና ክቡር ደሙን ሲቀበል ፍጹም ይሆናል። የቅድስናን ሕይወት ይኖራል እስኪበድል ድረስ፣ ኃጢአት እስኪሰራ ድረስ። ሲበድል ኃጢአት ሲሰራ አሁንም በንስሐ ይመለሳል፣ የቅድስናን ሕይወት ይለማመዳል። የቅድስና ሕይወት በአንድ ጊዜ የሚደረስበት አይደለም። በአንድ ጊዜ የሚደረስበት አይደለም። እነ ቅዱስ ዮሐንስ ዘሰዋስው እንደነገሩ ልክ እንደ መሰላል ደረጃ በደረጃ የሚወጣበት ነው። በቤተ ክርስቲያናችንም 10 የቅድስና ማዕረጋት አሉ። 3 የመጀመሪያዎቹ ንጽሐ ሥጋ ናቸው። ቀጥሎ 4 ንጽሐ ልቡና አሉን፣ ንጽሐ ነፍስ አሉን። ቀጥሎ ደግሞ 3 ንጽሐ ልቡና አለን። ንጽሐ ሥጋ፣ ንጽሐ ነፍስና ንጽሐ ልቡና። እነዚህ ደረጃ በደረጃ የሚታደግባቸው በውስጣቸው 10 ማዕረጋት ያላቸው ናቸው። ስለዚህ ይሄንን ሳምንት የቅድስትን ጉዳይ ስናስብ የእግዚአብሔርን ቅድስና ማሰብ እንዳለብን አይተናል። ይሄ ብቻ ግን አይደለም። የቅዱሳንን ቅድስና፣ የሰንበትን ቅድስና፣ እየጾምን ያለውን ጾም የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም ክብር ይግባውና እርሱ የጾመው ነውና የዚህችን ጾም ቅድስና እግረ መንገድ የምናስብበት ነውና ሳምንቱ ቅድስት ተብሎ በቅዱስ ያሬድ ተሰይሟል። ስለዚህ ለቃለ እግዚአብሔር ተግተን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን እየተቀበልን በቅድስና እየኖርን መንግሥቱን ክብሩን እንድንወርስ የአምላካችን የእግዚአብሔር መልካም ፈቃድ የእናቱ የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት የመላእክት ሁሉ ተራዳይነት አይለየን። ቅድስናን ገንዘብ አድርገን ኑ እናንተ አባቴ ብሩካን ዓለም ከመፈጠሩ ጀምሮ የተዘጋጀላችሁን መንግሥቴን ውረሱ የሚለውን የሕይወት ቃል እንድንሰማ የአምላካችን እግዚአብሔር መልካም ፈቃድ የእናቱ የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት የመላእክት ሁሉ ተራዳይነት አይለየን። ይቆየን። ወስብሐት ለእግዚአብሔር።